ሰላም ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በቅድሚያም እኛ ከኢትዮጵያን ኃይሎች ጋር በመናደርገው ትብብር ብልጽግናም ሆነ ትናንት በአማራ ህዝብ ላይ ሲዘባበቱ የነበሩ አካላት ሊመርጡልንና ሊመክሩን አይችሉም ሲል የአፋብን ቃል አቀባይ አርበኛ አስረስ ማረዳምጤ ገለጸ። አንድ መታወቅ ያለበት ነገር እነኚህ ትብብርን የሚነኩ ሰዎች ትናንት አብይ አህመድ ለፕሬዝዳንት ኢሳያስ አፈወርቂ ቀለበት ሲያስር ቆመው ይጨፍሩ የነበሩ የኤርትራን ሰንደቅ ዓላማ በአዲስ አበባ ጎዳናዎች ሰቅለው ይጨፍሩ የነበሩ ናቸው። ከአማራ ጋር ከአማራ ሊቃን ጋር ሂሳብ አወራርዳለሁ ብሎ ከፎከረው ጌታቸው ረዳ ጋር ተቃቅፈው የሚውሉ ከሱ ጋር የፖለቲካ ምክር የሚመክሩ አብረው ማዕድ የሚቆርሱ ሰዎች ናቸው ዛሬ ስለ ትብብር ሊመክሩ ሊተቹን የሚነሱት። አስረስ በዚሁ ማብራሪያው የአማራን ህዝብና ጥቅም ኮምፕሮማይዝ በማያደርግ መንገድ ከፈለግነው ኃይል ጋር እንተባበራለን፣ ጠመንጃ ያዝነው ልናጌጥበት አይደለም ብለዋል። ጥርጣሬ ውስጥ መገባት የሌለበት ነገር የአማራን ህዝብ የህልውና ጥያቄዎችና አጀንዳዎች ኮምፕሮማይዝ በማያደርግ መንገድ ከየትኛውም ኃይል ጋር ከመተባበር የሚያቆመን ነገር የለም። ማሸነፍ እንፈልጋለን። ልናጌጥ አይደለም ጠመንጃ የተሸከምነው። የመሞት ሱስ ኖሮብን ወይም ደግሞ መሞት መስዋዕትነት መክፈል የ40 ቀን እድላችን ሆኖ አይደለም። ዛሬ የግል ህልማቸውን እየተው በርካታ ወጣቶች በየአውደ ውጊያው እየወደቁ ያሉት ህዝባቸውን ነፃ ሊያወጡ ነው። ጊዜው የሚፈቅደውን ማንኛውንም ትብብር ማንኛውንም ስልታዊ ትብብር ማድረግ ተገቢ ነው። ኢትዮጵያ እንዴት መሄድ እንዳለባት ከነማን ጋር ትብብር ማድረግ እንደምንችል የምናውቅ የጀግኖች ኢትዮጵያ ልጆች ነን ሲልም ቃል አቀባዩ አክለዋል። አቅማችንን እናውቃለን፣ ልካችንን በሚገባ እንረዳለን። ሀገር እንዴት መገንባት እንደምንችል ደግሞ ከአባቶቻችን ታሪክ እየተማርንም ጭምር ነን። ኢትዮጵያ የነበራትን ሞገስ፣ ተሰሚነት በዓለም አቀፍ ተቋማት ከሊግ ኦፍ ኔሽን እስከ የተባበሩ መንግስታት ድረስ ከአፍሪካ አንድነት ድርጅት እስከ አፍሪካ ህብረት የነበራቸውን ሚና የምናውቅ ሰዎች ነን። ሀገር በጋራ እንዴት እንደሚገነባ እናውቃለን። ከሌላው ህዝብ ጋር እንዴት እንደሚኖር እናውቃለን። የአማራ ህዝብ በተለያዩ ዘመናት በተደረጉ ውጊያዎች አድዋን ጨምሮ በተደረጉ ትላልቅ ውጊያዎች የኢትዮጵያን አንድነትና ብዝሃነት በማስጠበቅ ጭምር ሰፊ ሚና የተወጣ ትልቅ ሚና የተወጣ መስዋዕትነት የከፈለ በየትኛውም የኢትዮጵያ ማዕዘን አገር በተወረረች ቁጥር ለሀገር ክብር ለብሔራዊ አጀንዳችን የወደቀ የሞተ አጥንቱን የከሰከሰ ደሙን ያፈሰሰ ህዝብ ልጆች ነን። ስለዚህ ኢትዮጵያ እንዴት እንደምትኖር ኢትዮጵያ ወዴት መሄድ እንዳለባት ከነማን ጋር መስራት እንዳለብን ምን ስናደርግ ምን ስልታዊ መንገድ ስንከተል የተሻለ ነገር ማግኘት እንደምንችል ማሰላሰል የሚችል አእምሮ ያለው ሊደርሺፕ ነው ያለ። ስለዚህ የአማራውን የቆየውን የአማራ ህዝብ ኑባሬ ማጽናት የሚችል የበቃና የነቃ ትውልድ ስለሆነ በሁሉም መንገድ ሚዛኑን የሚጠብቅ በሁሉም መንገድ ሌላውን የማይገፋ ህዝብ ልጆች ነን። ከቀናት በፊት አርበኛ ዘመነ ካሴ በሰጠው መግለጫ ከኢትዮጵያን ኃይሎች ጋር በምናደርገው ትብብር የምናስይዘውም ሆነ አሳልፈን የምንሰጠው የህዝብ ጥቅም የለም፣ በጋራ እንኳን መርፌ መግዛት ካለብን ለአማራ ህዝብ እናሳውቃለን ማለቱ ይታወሳል። ይህ በእንዲህ እንዳለ የህዝባዊ ወያነ ሓርነት ትግራይ ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ ለፋኖ ኃይሎች ያላቸውን አድናቆት ገልጸዋል። የተባበሩ ኢትዮጵያን ኃይሎች በአገዛዙ ላይ ድል የሚቀዳጁበት ጊዜ ሩቅ እንደማይሆን የገለጹት አቶ አማኑኤል ፋኖ በዚህ አጭር ጊዜ ውስጥ በዚህ ደረጃ ከጫፍ እስከ ጫፍ የአማራ ህዝብን ማንቀሳቀሱና ማቀፉ እንደደነቃቸው ሳይገልጹ አላለፉ። አንታይ ደረጃ ውስጥ ምን ፋኖ በዚህ ደረጃ አርምታት ሃኒፁ ካብ ጫፍና ጫፍ ዘመሓራ ክንቀሳቀስ ኢሉ ዝሓሰበሉ 70-80 ሚእታዊ ናይ ዘመሓራ ኣብ ጎኒ ፋኖ ክዓስሉ ኢሉ ምን ሓሲቡ ብርጌዳት ክፍለ ጦራት ናይ ስርዓት ብልፅግና ክድምስሱ ኢሉ ምን ሓሲቡ ኮይኑ ግን ኮይኑ የትግራይ ጊዜያዊ መስተዳደር ፕሬዝዳንት የነበሩት ጀነራል ታደሰ ወረደ በተለይ ከሰሞኑ በጥብቅ የቁም እስር ላይ ይገኛሉ ሲል ቢቢሲ ትግረኛ ዘገበ።
መረጃ ሰጥተውኛል ያላቸውን የጀነራሉ የቅርብ ሰዎች ዋቢ በማድረግ ዜና ማሰራጫው ባወጣው ዘገባ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከትናንት በስቲያ ወደ መቀሌ ባቀኑበት ወቅት ከሌተናል ጀነራል ታደሰ ወረደ ጋር ለመገናኘት ለሁለተኛ ጊዜ ቀጠሮ ይዘው ስለነበር ይገናኛሉ የሚል ተስፋ ነበረን። ቀጠሮ ከቀኑ 5 ሰዓት ነበር። ጀነራሉም ቀጠሮ እንዳላቸው ያውቁ ነበር ብለውኛል ብለዋል። ነገር ግን ቀጠሮው ሊደርስ 1 ሰዓት ብቻ ሲቀረው ማለትም ከቀኑ 4 ሰዓት ገደማ ከቪአይፒ ጥበቃ ኃላፊ በተደወለ ስልክ ሁኔታዎች ሁሉ ተቀየረ ይላሉ የቢቢሲ ምንጮች። ለጀነራሉ ጥበቃ ለአሽከርካሪዎቻቸውና ለረዳቶቻቸው የተላለፈው አስቸኳይ መመሪያ ምንም አይነት እጀባ አታድርጉ፣ ምንም አይነት እንቅስቃሴ አታካሂዱ፣ ተሽከርካሪዎችም እንዳይንቀሳቀሱ። ይህንን መመሪያም ለራሱ ለጀነራል ታደሰ አሳውቁት። ይህ ትዕዛዝ ከተላለፈ ከአሁን ሰዓት በኋላ ማንኛውንም እንቅስቃሴ ብታደርጉ ሊያስቆማችሁ የሚችል ሌላ ኃይል አለ። ስለዚህ ምንም ችግር እንዳይፈጠር ማንኛውንም አይነት እንቅስቃሴ እንዳታደርጉ የሚል ነበር ተብሏል። የጥበቃ ኃላፊው ይህን ትዕዛዝ ሲያስታውቃቸው ጀነራል ታደሰ ወረደ ድርጊቱን እንዳልተቀበሉትና እኔው ራሴ ኃላፊነት ወስጄ መኪና እየነዳሁ እሄዳለሁ ብለው እንደነበር የቅርብ ሰዎቻቸው ገልጸዋል። ሆኖም ይህ አቋማቸው በቤተሰቦቻቸውና ጥበቃዎቻቸው ላይ ትልቅ ስጋት በመፍጠሩ የቅርብ ሰዎቻቸው እባክህ ተው፣ ባለው ሁኔታ ምን ሊፈጠር እንደሚችል አይታወቅም በማለት እንደለመኗቸውና ከቤት እንዳያወጡ እንዳደረጓቸው የቅርብ ጓደኛቸው ተናግረዋል። ይህን ተከትሎ ጀነራሉ ከአሜሪካው አምባሳደር ጋር በስልክ ለ20 ደቂቃ እንደተነጋገሩና የስጋቱን ሁኔታ እንዳስረዱ የተገለጸ ሲሆን የስልክ ውይይታቸው ግን ዝርዝሩ አልታወቀም። አምባሳደር ማሲንጋ በበኩላቸው ከሌሎች የክልሉ ባለስልጣናት ጋር ተወያይተው ቢመለሱም የጀነራል ሁኔታ በከፍተኛ ሁኔታ እንደሚያሳስባቸው አንድ ለጉዳዩ ቅርብ የሆኑ ሰው ገልጸዋል። ማሲንጋ አክለውም ይህ ክስተት አንድ ክልልን ሲመሩ የነበሩ ጀነራል የመናገር ሰዎችን የማግኘትና የመንቀሳቀስ መብታቸው በተግባር እንደታገደ ያሳያል። ወደ እኔ ቢመጡ ኖሮስ ምን ያጋጥማቸው ነበር ሲሉ ጥያቄ መሰንዘራቸውም ተሰምተዋል። አጠቃላይ ጀነራል ታደሰ ወረደ ከስልጣን ከተነሱ ከሚያዝያ 30 በኋላ ወደ ፕሬዝዳንት ጽሕፈት ቤት ሄደው እንደማያውቁ፣ ከስልጣን ካነሷቸው ከነ ዶክተር ደብረጽዮን ገብረ ሚካኤል ጋር ምንም አይነት ግንኙነት እንደሌላቸው የቅርብ ሰዎቻቸው ገልጸዋል። አብዛኛውን ጊዜያቸውን ቤት ውስጥ መጽሐፍት በማንበብ እያሳለፉ ቢሆኑም አልፎ አልፎ ቤታቸው አጠገብ ወዳለ ቢሮቸው ይሄዳሉ ብለዋል። አንዳንድ ጊዜ ደግሞ ወደ ፕላኔት ሆቴል ሄደው ሰዎችን ያገኙ የነበረ ሲሆን ይህ የሚሆነው ግን በባለስልጣናት ፈቃድና በደህንነት ቁጥጥር ስር ሆነው ነው ተብለዋል። አሁን ላይ ግን ጥበቃቸው እየቀነሰና የመንቀሳቀስ ነፃነታቸው ሙሉ በሙሉ እየተገደበ መሆኑን የገለጹት የቅርብ ሰዎቻቸው በተለይ ከረቡዕ በኋላ በጥብቅ የቁም እስር ላይ እንዳሉ ነው እየተሰማን ያለው ሲሉ መናገራቸውን የዜና ማሰራጫው አመልክቷል። የሱዳኑ ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃን ዛሬ ከቀትር በፊት አስመራ ገብተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም የሱዳን ሉዓላዊ ምክር ቤት ሊቀመንበርን በመቀበል በጽህፈት ቤታቸው አነጋግረዋል። ይህንንም ያስታወቁት የኤርትራው ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ናቸው። አቶ የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መልእክት ፕሬዚዳንት ኢሳያስ ጀነራል አልቡርሃንንና ልዑኮቻቸውን በቤተ መንግስት ተቀብለው አነጋግረዋል። ሁለቱ ወገኖች በሁለትዮሽ ግንኙነት፣ በሱዳን ወቅታዊ ሁኔታ እንዲሁም በጋራ ጥቅም ላይ በሚያተኩሩ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ሰፊ ውይይት ማድረጋቸውንም ገልጸዋል። ስብሰባው የተካሄደው በሱዳን የሚካሄደው ግጭት በቀጠለበትና በአፍሪካ ቀንድ ሀገራት መካከል ከፍተኛ ቀጠናዊ የህብረት እንቅስቃሴና አስተላለፍ እየታየ ባለበት በአሁኑ ወቅት ነው። በሐምዳን ዳጋሎ የሚመራው የሱዳን አማጺ ኃይል ከጠቅላይ ሚኒስትር አብይ አህመድ ጋር የወገነ ሲሆን በተለይ ባለፈው ወር ከባድ ምት እንዳረፈበት በተደጋጋሚ ሲዘገብ ቆይተዋል። በማስከተልም የኢትዮጵያ ሕዝብ ሆይ ወገብህን ጠበቅ አድርግ፣ ትከሻህን አመቻች። አሁንም ከባድ ሸክም እየመጣ ነው። ተመልካቾቻችን፣ አድማጮቻችን በኢትዮጵያ በነዳጅ በሪል ስቴት በአልኮልና በትንባሆ እንዲሁም በኢንቨስትመንት ታክስ ነፃ መብቶች ላይ አዳዲስ ቀረጦች ሊጣሉ መሆኑን አይኤምኤፍ ዛሬ ይፋ አድርጓል። አይኤምኤፍ እንደገለጸው የኢትዮጵያ መንግስት $5 ቢሊዮን አዲስ የውጭ ብድር ለማግኘት ሲል እነዚህን ሰፊ የታክስ ጭማሪዎች ተግባራዊ ለማድረግ ተስማምቷል፣ ወስኗል። ይህ የሆነው የብድሩ ቅድመ ሁኔታ የአገሪቱን የውስጥ ገቢ በከፍተኛ ሁኔታ ማሳደግ ስለሚጠይቅ ነው ተብሏል። በዚህም መሰረት የነዳጅ ድጎማው ሙሉ በሙሉ ተነስቶ ዋጋው በገበያ እንዲወሰን የሚደረግ ሲሆን በሪል ስቴት በመኪና ባለቤትነትና በተለያዩ ምርቶች ላይ አዳዲስ ቀረጦች የሚጣሉ ይሆናል ተብሏል። ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ ብድር ማግኘት ቀላል እንደሆነ ሲገልጹ ከአይኤምኤፍ መበደር ማለት ከእናት መቀነት እንደ መፍታት ነው ማለታቸው ይታወሳል። ሆኖም ጠቅላይ ሚኒስትሩ ያለ ግንዛቤና እውቀት የሚናገሩትም ሆነ የሚሰሩት ስራ የኢትዮጵያን ሕዝብ ከባድ ዋጋ እያስከፈለው ቀጥሏል።
ቀላል ነው ያሉት የአይኤምኤፍ ብድር ቅድመ ሁኔታዎች በዜጎች ኪስና ህይወት ላይ የፈጠሩት ጫና ብዙዎችን ረሃብ፣ ጭንቀትና ስቃይ ላይ ጥሏቸዋል። በየጊዜው የሚጨመሩ ታክሶች፣ አዳዲስ ቀረጦችና የዋጋ ንረቱ ለመሆኑ ለብድር ተብሎ በህዝብ ላይ ታክስ መጫን ተለመደ እንዲህ የሚል ጥያቄ ከማስነሳቱን ባሻገር ከቅርብ ጊዜ ወዲህ እየተተገበሩ ያሉ የፖሊሲ ለውጦች፣ የኤክሳይዝ ታክስ፣ የተጨማሪ እሴት ታክስ ጭማሪዎችና የተለያዩ አገልግሎት ክፍያ ጭማሪዎች ዝቅተኛና መካከለኛ ገቢ ያለው ማህበረሰብ ክፉኛ እየተፈታተኑት ይገኛሉ። እንደዚህ ሁሉ ወጪዎች የሚያርፉት ድሃው ኪስ ላይ ነው። ይህን ተከትሎ ተመልካቾቻችን፣ አድማጮቻችን አንዲት የሁለት ልጆች እናት የሆነች እህት በማህበራዊ ትስስር ገጿ የጻፈችው ነገር ብዙዎችን እያነጋገረ ይገኛል። በፊት ለፊት የተነሳችውን ፎቶ አላቀረብኩትም። ይሄኛውን ተሸፍና አዝና የተነሳችውን ፎቶ አቅርበዋለሁ። ምንድን ነው ያለችው? እኔ ምንም ነገር አልገባኝም የዚህ ሀገር አካሄድ። በእውነት በመውለዴ ለመጀመሪያ ጊዜ ተጸጸትኩ። ልጆቼን የት አድርጊያቸው ከዚህ ሀገር ብን ብዬ እንደለመድኩት አረብ ሀገር ኖሬ እዛው በሞትኩ። መልሼ አሉጣቸው ነገር እኔ በአንዲት ማሽንና በሳፋ እየረገጥኩ ደጋግ ጎረቤቶቼ ግቢያቸውን ፈቅደውልኝ እዛ ልብስ እያሰጣሁ ያላባት ሁለት ልጆችን በተሻለ መጠን በጥሩ ሁኔታ ለማሳደግ እየሞከርኩ ነበር። ዛሬ ግን ከበደኝ። ምን አለ ባልወለድኩ አስባለኝ። በየ3 ወሩ ስንከፍል የነበረው 4000 እንደነሱ አባባል ከነበረ አሁን የሚመጣውን ለማቃለል ነው ተብለናል። እስካሁን ስንከፍል የነበረው የአሁኑ እዳችሁ እንዲቃለል ተብለን ነበር፣ ግብርና የተለያየ ነገር። ዛሬ ግን እንደ አዲስ ያ በየ3 ወሩ ስመላለስና ስከፍል የነበረው ሙሉ ለሙሉ ተረስቶ በሐምሌ 1 ላስገምት ሄድ የስንቄ ባል የሚከፈለው ራሱ ከዋናው ግብር በስቷል ተባልኩ። እሺ አልኩ። ከዛ ዋናው ግብርና ማዘጋጃም ጨምረዋል አሉ። በጣም ከባድ ነው። ክፈሉ የተባለውን እዚህ ማምጥቼ ፎቶውን ለጥፌው ነበረ። ዛሬ ደግሞ እሱን ልከፍል ሲሄድ ሌላ ጭማሪ የባለፈውን ግምት አንቀበልም ብለው ቁጭ። ዛሬ ደግሞ እሱን ልከፍል ሲሄድ ሌላ ጭማሪ። እንዴ ባለፈው እኮ ይሄን ብላችሁ ነበር ያመጣሁት ስላቸው ያን አንቀበልም አሉ። ጭራሽ በየቀኑ በአዳዲስ ጭማሪ ሰርፕራይዝ ያደርጉናል። ወዴት ነው አቤት የሚባለው? አቤት የሚባልበትም ቦታ ጠፋል። ወዴት እንሂድ? እዚህም መፍትሄ ያገኛለሁ ብዬ ሳይሆን ቢያንስ ልተንፍሰው ብዬ ነው የጻፍኩት። በዘመኔ እንደ ዛሬ ተስፋ የቆረጥኩበት ቀን የለም። ልጆችን ሳይፈልጉ አምጥቻቸውስ ለማን አደራ ብዬ በራሴ ላይ ነው ወስን። ይህ ነው የኢትዮጵያ ሁኔታ። ከባድ ሆኗል ለዜጎቻችን። ሰው በዚህ ሁኔታ እየተማረረ ባለበት፣ ኢንዱስትሪው በሞተበት፣ ፋብሪካው በሞተበት፣ ስርዓቱ በየጊዜው በመጣበት፣ ገንዘብ በጠፋበት፣ የሀገር ሀብት በማይጨምሩ ፕሮጀክቶች የብድር ገንዘብ በሚያልቅበት በዚህ ሁኔታ ጠቅላይ ሚኒስትሩ ዛሬ ያደረጉት ንግግር ደግሞ ስሟቸው። አብዛኛው ነገር በልመና ነው የሚሰራው። ጠቅላይ ሚኒስትሩ ስራ የላቸውም እንዴ? እንዴት ለምነው የቱሪዝም መዳረሻ ይሰራሉ? እኔም ግራ ይገባኛል። ባይዞ ለምን እንደሚሰሩ ሰውየው። ይሄ ተራፌዝ ነው፣ ተራፌዝ ነው። የሀገር ሀብት ከንቱ በሆነ ፕሮጀክት አይባክን ነው የተባለው። ቅድሚያ የሚሰጠውን እወቁ። ዜጎች እያለቀሱ ነው፣ ራሳቸውን እያጠፉ ነው። የዜጎችን ህይወት የሚያሻሽል ፕሮጀክት ላይ ቅድሚያ አድርጉ ነው የተባለው። እናንተ ግን ተው፣ ልመናውን ተው። በብድር የምታገኙትን ገንዘብ ሳይቀር ምን ላይ እንደምታባክኑት መረጃዎች ወጥተዋል። ለማይረባ ፕሮጀክት፣ ለመናፈሻ፣ ለፋውንቴን፣ ለዘንባባ፣ ለብልጭልጭ አምፖል ነው የምታወሉት። ስራ ለማይቀጥር ፕሮጀክት፣ 1 ሊትር ዘይት ለማያመርት ፋብሪካ ገንዘቡ የብድሩ ገንዘብ አልቆ እዳ ውስጥ ገብተናል። ስለዚህ ውሸት ነው በልመና በምናምን የሚባለው። በሀገር የሚመጣውን የብድር ገንዘብ ነው። ሌላው በልመና ነው የማገኘው $1,000,000 አግኝቼ ነው የምሰራው የሚባለው ነገር እስኪ መልሰው እንደው ራሳቸው ያደምጡ። ምን ማለት ነው? ማን ነው $1,000,000 የሚሰጥህ ለምኑ? ማን ነው የሚያገኘው ስለምኑ? እንዴ ሀገርና ህዝባት ይዘህ የምታመጣውን ነገር የምን ልመና ነው? ምን የተለየ ጸጋ ስላለህ ነው ለምን በሰውነት ሌላ ሀገር የሚሰጥህ? የፈለከውን ሀገር ጥራ፣ ወዳጅ የምትላቸው ሀገሮችን ጥራ። እንዴ ጠቅላይ ሚኒስቴር እኮ ስለተባልክ ነው እኮ የሚሰጥ። ለምን የኢትዮጵያን አስይዘህ ቀብድ፣ ህዝቡን እኮ አስይዘህ ነው። ምን የተለየ ተአምራዊ ፍጥረት ስለሆንክ ነው ለአንተ ልመናሽ የሚሉ? ምን አይነት ቧልት ነው? ይህን እየሰሩ ያለሁት ለምን ባገኘሁት ብር ነው። ለምነህ በሰውነት ሰጥሁ $1,000,000። ምን አይነት ፌዝ እንደሆነ እንዲህ አይነት ነገር በጣም ይገርመኛል። ይሄ ሁሉ ማሰራላችሁ እየለመንኩ ነው።
የተቀመጥክበት ቦታ የኢትዮጵያ ህዝብ ቦታ ነው። ጥቅም ሳያገኙ 5 ሳንቲም አይሰጡም። ሀገር ሽጬ ነው በል። በዚህ ጋር ያለውን ሀገር ሽጬ ነው፣ በዚህ ጋር ያለውን መሬት ለነገሌ ሰጥቼ ነው፣ በዚህ ጋር እንዲህ አድርጌ ነው በል። እየተላላኳቸው ነው በል። በነፃ የሚባል ነገር የለም በአሁኑ ዘመን። እና ልክ የተለየ እንደው የኢትዮጵያ ህዝብ የማያስብ እንደው የሆነ ናይቭ ነገር ይመስላችኋል አይደል ስትናገሩ? እና ለምትናገሩት ነገር ለከታ ብጁለት ሀገርና ህዝብን ቀብድ አሽዞ የሚመጣን ገንዘብ እየበተናችሁ ያላችሁት ምንም ጥያቄ የለውም። የኢትዮጵያ ህዝብ አንደርስታንዲንጉ በጣም ሰፊ ነው፣ ትልቅ ነው። እንትና እኮ ያላችሁትን ሰምተነዋል እኮ ከአይኤምኤፍ መበደር ማለት ከእናት መቀነት በጣም ቀላል እንደመፍታት ነው። ይሄ ግንዛቤ ጥረት ነው። አንድ መሪ በዚህ ደረጃ ይሄን ሲናገር የሚያሳፍር ነገር ነው። ይሄው የስንግ ይዘው ይሄን አሻሽል እያሉ ነው። እንደ እናት መቀነት ነው ያልከው ብድር። ስለዚህ የኢትዮጵያ ህዝብ ከእናንተ ይበልጣል በአስተሳሰብ ደረጃ ማለት ነው። እኛም ግራ የገባ ነው። በአስተሳሰብም በሁሉም ነገር ህዝቡ በልጦ ሄደ፣ ቀድሞ ሄደ። እናንተ ወደ ኋላ ሆናችሁ በአስተሳሰብ ወደ ኋላ የሆኑ ሰዎች አገርና ህዝብ ልምራ ሲሉ የዚህ አይነት ቀውስ ነው የሚፈጠረው። እና ምንም ቀልዶ የሚያስቅ አይደለም፣ ተራፌዝ ነው ለማለት ነው። ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደር ፕሬስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ።